አቦል ደሞዜ የተሰኘ የቅድመ ደሞዝ ብድር አገልግሎት በይፋ መጀመሩ ተሰምቷል። ቡና ባንክና ካቻ ዲጂታል ፋይናንሻል ሰርቪስ የቅድመ ደሞዝ ብድር አገልግሎት ተጠቃሚ የሚያደርግ አቦል ደሞዜ የተሰኘ የዲጂታል ብድርና ቁጠባ አገልግሎት ላይ ነው የዋለው። እንግዲህ ለተቀጣሪ ደሞዝተኛ የህብረተሰቡ ክፍል አገልግሎት እንዲሰጥ የተነደፈው አቦል ደሞዜ ለሰራተኞች የደሞዝ መድረሻ የገንዘብ ፍላጎትን ታሳቢ በማድረግ የተዘጋጀ የቅድመ ደሞዝ ብድር አገልግሎት ሲሆን ሰራተኞች ከክፍያ ቀናቸው በፊት በሚገጥማቸው የገንዘብ እጥረት ወቅት የወር ደሞዛቸውን የተወሰነ ክፍል ያለምንም ማስያዣ በብድር እንዲያገኙ የሚያስችል የፋይናንሻል አገልግሎት ነው ተብሎለታል። በዚህ አዲስ አገልግሎት ተጠቃሚዎች የደሞዛቸውን 33% ወይንም 50% በቀላሉ ካሉበት ሆኖ በካቻ የሞባይል አፕሊኬሽን ማግኘት ሲችሉ ምቹ በሆነ ያከፋፈል ዘዴ በተቀመጠው ቀነ ገደብ መሰረት ብድራቸውንም መክፈል የሚችሉበት አማራጭም ተቀምጦላቸዋል። ሰራተኞች አገልግሎቱን ለማግኘት የቡና ባንክ ወይንም የካቻ ደንበኞች መሆን እንደሚጠበቅባቸው የቡና ባንክ ቺፍ ባንኪንግ ኦፊሰር የሆኑት አቶ መንክር ኃይሉ ናቸው የተናገሩት። አቦል ደሞዜ የደንበኞቻችንን ተለዋዋጭ ፍላጎት የሚያሟሉ አዳዲስና ተደራሽ የሆኑ የፋይናንስ መፍትሄዎችን ለማቅረብ ያለንን ቁርጠኝነት ያንጸባርቃልም ሲሉ ተሰምተዋል። አገልግሎቱን ያበለጸገው የካቻ ዲጂታል ፋይናንሻል ሰርቪስ ዋና ስራ አስኪያጅ የሆኑት አቶ አብርሃም ጥላሁንም በበኩላቸው ካቻ በተለመደው የፋይናንስ አገልግሎት ተጠቃሚ ያልነበረውን ሰፊ የህብረተሰብ ክፍል ለማገልገል የዲጂታል ፋይናንስ አገልግሎትን እንደ አማራጭ ይዞ የመጣ ኩባንያ መሆኑን በመጠቆም ከቡና ባንክ ጋር በመቀናጀት ይህንን የደሞዝ መዳረሻ ብድር አገልግሎትን ሲያቀርብ ታላቅ ኩራት እየተሰማው ነው ብለዋል። ካቻ ዲጂታል ፋይናንሲንግ የመጀመሪያው የግል የክፍያ ሰነድ አውጪ በመሆን አገልግሎቱን ማቅረብ ከጀመረ 2 ዓመት ተኩል አስቆጥሯልም ተብሏል።